ገኒ ወደ ቀደመ ማንነቷ እየተመለሰች ያለችበት ሁኔታ ይታያል። በቢንያም እና በዳግም ተከባለች። ደስታዋን እየመለሱላት ይገኛሉ። ኤፍራታም አንድ የስልክ ጥሪ አስተናግዳለች ከሆስፒታል። እሱም ውጤቱ እንደደረሰ ያሳያል ማለት ነው። የኤፍራታ ይሄ ውጤት ምንን ደስታን ወይስ ሀዘንን ይዞባት ይመጣል? እናንተ ቀድማችሁ እስኪ ሀሳብ አስተያየታችሁን ስጡ። ይሄ የዲኤንኤ ውጤት ምን ሊሆን ይችላል? ቢሆን እንኳን ብላችሁ ብትሉት አንደኛ ናታንና ያፌት ወንድማማቾች ባይሆኑ ያፌት ለናታን የበደለው በደል ያደረገው ይህን ሁሉ አባትህ በድሎኛል ብሎ ያደረገበት ግፍ፣ ስቃይ፣ መከራ ብዙ ነገሮችን ያደረገው ነገር ምን ሊሆን ይችላል? ያፌትስ ምን ሊያስብ ይችላል በዚህ ጉዳይ? እንደገና ደግሞ ናታን እና ያፌት ወንድማማቾች ቢሆኑ ምን ሊፈጠር ይችላል? የያፌት ያክስት ልጅ ከቤት ገብቶ አልወጣም እያላቸው ይገኛል። እናቱም መጣ ልጄ እባክህን ወደ ቤት ተመለስ ይሉት ነበረ። እሱ ግን መመለስ አልፈለገም። እንደውም ያጎቴ ሚስትና አጎቴ እዚህ ሁን እያሉ ነው፣ ስራም እድል እናመቻችልሃለን ብለውኛል ብሎ ሰበብ ሲፈጥር ነበርና በጣም ተናዶበታል። ምክንያቱም ኤፍራታ እንደጠራችው ለማስመሰል እየሞከረ ነው። ኤፍራታ በዚህ ልጅ በጣም እየተናደደች ትገኛለች። በነገራችን ላይ ብዙ ሰነዶችንና ሚስጥራዊ ፎቶዎችንም ሲለቃቅም አይተንበታል ማለት ነው በባለፈው ክፍል ላይ። ስለዚህ አቤል በጣም ብዙ ነገሮችን የሚያውቃቸው ሚስጥሮች ይመስለኛል መጨረሻ አካባቢ ላይ ያፌትን ማስፈራሪያ የሚይዛቸው ፎቶዎች ይኖሩታል ብዬ አስባለሁ። በጣም ሌሎች አግኝተውት አይተውት የማያውቁት እሱ ያገኛቸው በጣም ሚስጥሮች አሉና ለኤፍራታም ይሁን እንዲሁም ደግሞ ለያፌት ትልቅ ማስፈራሪያ ነው ማለት ነው። ያፌት ይጠቃል በአቤል ብዬ ነው የማስበው። አቤል የዲያራ እናት በጣም አደጋ ላይ ነች በአሁኑ ሰዓት ላይ። ያ ሁሉ ድፍረቷ ያ ሁሉ የነበራት ነገር አቅም እያጣ ይመስለኛል በዚህ ሰዓት ላይ። የዲያራ እናት እጅግ በጣም አውጣጭኝ ውስጥ ትገኛለች። የዲያራ የደበቀችው በጣም ብዙ ነገሮች አሉ። ወንድም እህትን አለያይታለች። እንዲሁም ደግሞ የዲያራ ልጅ በአሁኑ ሰዓት የቤዛ ጓደኛ ሆኖ የሚሰራው እጅግ በጣም ብዙ ሚስጥሮችን ያውቃል። ስለ እናቱ ህገወጥ ስራዎች እያንዳንዱ ነገር ያውቃል። ከሱ ጋር ያላትን ጭቅጭቅ ስትገጥም ልጇ ዲያራ መጣ ነበርና ከበር ላይ ሆና እያንዳንዱ ነገር የተደረገውን በተለይ ደግሞ ስለሌላው ነገር ሳይሆን አባቷ እንዴት እንደሞተ ስለ አባቷ ሲያወራ ያለውን ነገር በማዳመጧ ምክንያት ከቤት ወጣ እደጅ እየጠጣች ነበር ያመሸችው እና ስልክ አልመልስም ብላ የናታንን ስልክ ነበር የመለሰችላቸው። ይሄ ማለት ደግሞ ናታን ጋራ እጅግ በጣም ተቀራርባለች። የምታሳያቸው ድርጊቶች የነበሩት በጣም ከባድ እና ፈታኝ ነበር ለናታን። ናታንም ጠጥቶ ነበረ። ዞሮ ዞሮ አልተሸነፈም ናታን። ሳይሸነፍ ወንድሟን ተደውሎለት እንዲወጣ እንዲወስዳት አድርጓል ማለት ነው። ይሄ ማለት ደግሞ በጣም ደስ ይላል። ቢያንስ እንኳን ኤፍራታ በልቡ ላይ በውስጥ ላይ እንዳለች ያሳያልና እጅግ በጣም ያስፈራ ነበር ወደ መጨረሻው አካባቢ ላይ። ሌላው ነገር የዲያራ ወንድም በእናቷ በኩል የሚወለደው እጅግ በጣም ፈተና ላይ ነው። እህቱን የማግኘት ወንድሙን የማግኘት እንዲሁም ደግሞ የእሷ ባሪያና የእናቱ ባሪያና ተላላኪ ሆኖ በማገልገል ድርጅት ላይ በአቃጣሪነት ማለት ነው በአቃጣሪነት ወይም ደግሞ አደንዛዥ እጾችን እና የተለያዩ ህገወጥ ስራዎችን በመስራት እዛ ውስጥ የምታሰራው ናት ማለት ነው እናቱ። ወንድሙንም ይሁን እህቱን የመጠየቅ መብት የለውም። ወንድሙን ወንድሜ እህቱን እህቴ ብሎ መጠየቅ አይችልም። እጅግ በጣም በናፈቀ ዓይንና በናፈቀ አንደበት ወንድሙንም እህቱንም ይመለከታል። እናቱ ግን ታስጠነቅቀዋለች። እጅግ በጣም አድርጋ ነው የምታስጠነቅቀው። እያንዳንዱ ነገር የናታንንም ይሁን የዲያራን እንቅስቃሴ እንዲከታተልላት አዛ ነበረ። በአሁኑ ሰዓት ላይ ግን የዲያራ እናት እየተጠቃች ይመስለኛል። ዲያራና ጽዮንና ቢንያም በአሁኑ ሰዓት በፍቅር ብድ ብለዋል። የጽዮን ደግሞ ውሸቷም ተይዞባታል። ምንድን ነበር የተያዘባት ውሸት? በባለፈው ለታ ከቢንያም ለመታረቅ የወሰኑት ቤዛና
ጽዮን ተመካክረው ለምን ራሴን ላጠፋ ነው ብለን አንልም? ይሄንን ሰበብ አድርገው ከቢኒያም ጋር ታርቀዋል። በጣም ደስ ብሎታል፣ እሷም ደስ ብሎታል። እውነተኛ ፍቅር ስላለው መካከላቸው ላይ ምንም ነገር አልተናገሩም ነበረ። ቢኒ አሁን ይሄንን እስካሁን ድረስ ይሄንን ውሸት አያውቅም። ወንድሟ ግን አውቋል ማለት ነው። ምክንያቱም ቢኒያም ነግሮታል ሄዶ ትናንትና እናንተ ቤት ሄጄ ነበር እንደዚህ እንደዚህ ተፈጥሮ ብሎ ሲለው ልታጠፋ ነበረ ራሷን ለማጥፋት ሞከረች ብሎ የነገረውን ነገር ተከትሎ እጅግ በጣም ሲሄድ አይተነው ነበረ። በጣም በጣም በንዴት ነበረ ሲወጣ ያየነው እና ከዛም በኋላ ግን የተፈጠሩት ነገሮች በጣም ነበር የሚያስቁት ማለት ነው። በርግጥ በጣም ተናዶ እያንዳንዱ መጥፎ ቃላቶችን ቢያወጣም ቤዛ ተቆጥታ ተናዳበት ነበር። እሷ ለእነሱ የማታስብ አንድ እህቱ እሱ ብቻ ሁሌ እንደሚጠብቃት አይነት ንግግር ሲናገራት ነበር እና ቤዛ ተናዳበት ጥላው ስትወጣ ነበር የሚያሳየው። ከዛም ጎን ለጎን ደግሞ ቤዛ መልካም ነገርም አድርጋለች። ምክንያቱም የሁለቱም መታረቅና እንዲሁም ደግሞ የጽዮንን ሳቅ መልሳላታለች ማለት ነው። እጅግ በጣም ደስ ይል ነበረ። በጣም ያስቀናል ማለት ነው። ሌላው ገኒ ከልጇ ከኤፍራታ ጋራ አብሮ ቤተክርስቲያን የመሄዱን አጋጣሚ አግኝተዋል ማለት ነው። ዳግም እንዲሁም እህቱ ኤፍራታና ገኒ በአንድ ላይ ሆነው ቤተክርስቲያን ሲሄዱ አይተናቸዋል። እጅግ በጣም ደስ ብሏታል። ይሄ ማለት ደግሞ ሁላቸውም የልባቸውን መሻት እንዲፈጽምላቸው ከዚህ በኋላ የሚመጣውን ችግር መከራ በቃ እንዲላቸው ጸሎታቸውን አድርገው ወደ ቤታቸው ሲመለሱ ነበረ። ኤፍራታ ወደ ሆስፒታል የሄደችው ወደ ሆስፒታልም ሄዳ የምርመራ ውጤቷን ይዛ እየመጣች ነበረ። ውጤቱ ምን ሊሆን ይችላል? እናንተም ገምቱ። እኔ ወንድማምና እህትማማቾችም አይመስሉኝም። ወንድምና ወንድም አይመስሉኝም። እናንተስ ምን ትላላችሁ? እኔ የተሰማኝ ነው። እናንተ ደግሞ የተሰማችሁን በኮሜንት ላይ ጻፉት። እኔ ሁለታቸው አንድ አይመስሉኝም። የተሳሳተ መረጃ የተሳሳተ ነገር ይኖራል ብዬ አስባለሁ ማለት ነው። ለማንኛውም በክፍል 103 ላይ የምናየው ይሆናል። በእርግጠኝነት ይሄ ውጤት ሲከፈት እናንተ ምን ልትሉ እንደምትችሉ ባላቅም እኔ ግን ወንድማማቾች አይደሉም ብዬ ነው የማስበው። ውድና የተከበራችሁ የፍቅር ቤተሰቦች ስለመጣችሁ ስላዳመጣችሁኝ አመሰግናለሁ።